ሰላም እንዴት ናችሁ? ቅዳሜና እሁዳችሁን ከልጆቻችሁ ጋር የት ልታሳልፉ አሰባችሁ? እኔ አንድ ቦታ ልጠቁማችሁ። አዲስ አበባ 4 ኪሎ ከዩኒቲ ፓርክ በተቃራኒ በሚገኘው በኢትዮጵያ ሳይንስ ሙዚየም ውስጥ። ቦታው በጣም ነፋሻማ ነው፣ ንጹህ ነው፣ በቂ የመኪና ማቆሚያም አለው። ከ2 ዓመት በታችም በላይ የሚሆኑ ልጆቻችሁን ይዛችሁ ብትሄዱ ምንም የማትሳቀቁበት ቦታ ነው። ትምህርታዊ ሳይንቲፊክ የሆነና አዝናኝ 360 ዲግሪ እይታን ኤክስፒሪየንስ ሊያደርጉ የሚችሉበት ቦታ ነው ማለት ነው። ዶም ቲያትር ከዲሴምበር 1 ጀምሮ በራሱ ሶሻል ሚዲያ እንደገለጸው በ8 ተኩል 10 ሰዓት እና 11 ተኩል ላይ 3 ፈረቃ የመግቢያ ሰዓቶች ይኖርታል ማለት ነው። እናንተ በመረጣችሁት ሰዓት መሄድ ትችላላችሁ ከነዚህ በሶስቱ። ነገር ግን 30 ደቂቃ በፊት ቀደም ብላችሁ በዚያ እንድትገኙ ቢሆን ጥሩ ነው። ለምን በተባለው ሰዓት ሻርፕ ስለሚጀምሩ ማለት ነው። የመግቢያ ክፍያቸው ከ2 ዓመት እስከ 10 ዓመት 100 ብር ነው። ከዛ በላይ ሆነና ለአዋቂዎች ደግሞ 150 ብር ነው ማለት ነው። የተለያዩ አይነት ማስመረጫዎች አላቸው። እኛ ግን ስለ ኢኮሲስተም ነበር ያየነው። የቆይታ ጊዜው 20 ደቂቃ ነው። በዚህ ደቂቃ ውስጥ በቤቱ ጣሪያ ላይ በሚታየው ምስል ውስጥ ጥልቅ ብላችሁ የሚታየው ነገር ውስጥ የገባችሁ ያህል ስሜት አለው። ልጆቻችሁ ደግሞ ትምህርት የጀመሩ ከሆነ በምስል ከሳች ሁኔታ በአይምሯቸው እንዲቀረጽ ያገዛቸዋል። ከሰኞ እስከ እሁድ ከእሮብ ውጪ ይሰራሉ ማለት ነው። እናንተ በተመቻችሁ ቀንም ሄዳችሁ ኢንጆይ ማድረግ ትችላላችሁ። ሂዱና ሞክሩት። ቻው